አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ሁሉ መልካም ነው። ስራ ጤና እንዴት እያደረጋችሁ ነው? ከኔ ጋር አልሐምዱሊላህ። ቡና ሱስ አለብኝና ቡና እየቆላሁ ነው እላችሁ ነው። እና በጣም ቡና ሱስ አለብኝ። እንግዲህ አያችሁት ይሄን ሞቅለያ ሲመች በጣም ነው የሚመቸው እና ቡና እየቆላሁ ነው። በዚህ ብቅ ብዬ አላውቅምና ቪዲዮም ሰርቼበት አላውቅም፣ ላይቭ ገብቼበትም አላውቅም። በጣም ነው በዚህ ቪዲዮ ላይ ተስፋ የቆረጥኩበትና ወጥቼ እና ዝም ብዬ እስኪ ዛሬ የሆነ ቪዲዮ ልስራ ብዬ ቡናን እየቆላሁ ከእናንተ ጋር ላውራ ብዬ መጣሁ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁልኝ? ሰላም ናችሁ ወይ? ስራ ጤና ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ስራ አሪፍ ነው፣ ጤና አሪፍ ነው። ኢድ ሙባረክ እንኳን አደረሳችሁ። ከኔ ጋር አልሐምዱሊላህ እንግዲህ ኢድ በሁለተኛው ቀን ነው የመጣሁት። ዛሬ ሶስተኛው ነው። እንግዲህ ቡና እየቆላን ከእናንተ ጋር እናውራ እያልኩ ነው እንግዲህ በይዘው የዛሬ ነው የምመለሰው ወደ ስራ ቦታዬ ማለት ነው። እና እንዴት ናቸው? የዚህኛው ዩቲዩብ ብዙም እየታየልኝ አይደለም። እየታየልኝ ስላልሆነ ያው ጠፍቻለሁ። ብዙም እይታ የለውም። እይታ ከሌለው ዋጋ የለውም ብዬ ማለት ነው። እና እንደዚህ እየቆላለሁ ባፉሽ እያልኩ እንግዲህ እየሰራሁ ነው ማለት ነው ቅመሞቼ። እና እንዴት ናችሁ? አየሩ እንዴት ነው? የሳውዲ አረቢያ ሙቀት እንዴት እያደረጋችሁ ነው? ከኔ ጋር ልሞትላችሁ ነው። ስራ ቦታዬ ሙከየፍ የለኝም፣ መጥበቅ ማለት ነው። መጥበቅ ሙከየፍ ያላችሁ ልጆች ታድላችሁ፣ እውነት ታድላችሁ። ገይላ ሙከየፍ የለም ማለት ነው። እና እንግዲህ እስኪ እንደው አንድ 3 ደቂቃ ልስራላችሁ ብዬ ነው እንጂ እና እንደዚህ ቡና እየቆላ እንግዲህ ማያችን ይታያል ማለት ነው። በይዘው ይሄን ቡና ማመቋለው ሴትዬ ጣልባይ ነው። ሴትዬ ስለጣላበች የለብኝ ገሃሱ የለብኝ። አልሐምዱሊላህ አዲ ዝም ብሎ አዳ አለ አይደለ? ሰው ሲጠጣ የሚጠጣ በቃ አለ አይደለ? መደበሪያ እንደዚህ ብዙ እንጠጣ ፊት አይደለም። ሱስ የለብኝም አልሐምዱሊላህ። እና ባይዘው ወይ እንደዛ ነው። ማታ የሆነ ልጅ ጋር ተጣልተን ማለት ነው። እኔ ተመሸን የመጣሁት እና ኢንሻ ላይ ነው የመጣሁት። ወርዳ ፏብሽ ብለው ያው አንዱ ክላስ ሲሰሩ ራሳቸው ናቸው ዕቃ የሚያጥቡትና ከዛ እኔ ደግሞ አተር እየቀቀልኩኝ ነበርና ማለት ነው ስትጠራኝ ላይ ደግሞ ቲክቶክ ላይ ነበርኩኝና ውሃ ጨምሬበት አልኳት። እኔ የእናንተን ዕቃ ሁሉ እያጠብኩኝ የገራው ዕቃውን እያስገባሁ እና መምራት ተጣላችኝ ማለት ነው። አብሬያት የበላሁ አብሬያት የጠጣሁ ይመስል ማለት ነው። ሲጀምር የኛ ግሩፖች በጣም ጎበዝ ናቸው፣ ይሰራሉ፣ ዕቃቸውን ያጣጥባሉ፣ ወልውለው ወደ ዱላባቸው ያስገባሉ ማለት ነው። እና በጣም ነበር ያናደደችኝ እና ተጣልተን እና ትንሽ ደብሮኛል። እሺ
ለምን በጣም ባለጌ ናት ልጅ ዝም ብላ ከእሱ ጋር መጣላት ውሸታም ናት። እኔ ደግሞ በይዘው ውሸት አልወድም። በጣም ነው የምጠላው ውሸታም ሰው ማለት ነው። እና ከአንድ ሁለት ዋሽታኛለች ማለት ነው። ብር የለኝም ብላ ከእኔ ጋር ስትበላ ነበር እና ውሃ ግዢልኝ ብያት ደግሞ አንዳንድ ብር የገዛሁት ብላለችኝ ማለት ነው። እና ትናንትና ውሃ ስገዛ ሰውዬው ስጠይቀው ኧረ እኔ አንዳንድ ብር አልሸጥም እኔ ግን ሁለት ነው ያለ ማለት ነው። እና በጣም ባለጌ ናት፣ ጠፍራም ናት። እሺ እና ይስተፈርቡኝ ነበር በዛ ነበር እና ይሄን ይመስላል እንግዲህ ቡና እንዴት እያያችሁ ያረብኝ እንደዚህ ያረብኝ ይበቃ እንዲያት ማለት ነው። እና ይሄን መስራት እንግዲህ በቋል እያስባለሁ። ከዛ ሻወር ስደረግና ይሄንን ላስፈጭ ወደ ውጭ እወጣለሁ። ውሾች ብዙ ነው፣ ቢያንስ 1 ኪሎ አይሆንም፣ ከዛ በላይ 1 ኪሎ ይሆናል፣ ብዙ ነው። እና ይሄን መስራት ውዶቼ፣ ባይ ባይ። ወዳችኋለሁ። ላይክ እና ሰብስክራይብ ኮሜንት አስቀምጡልኝ።